አስበው አያርገውና ድንገት ሞትክ። ከዚያ ሐሳብን ለወጥክና ከሞት ነቃ። ያን ከሚስቴ የደበኩትን 100,000 ብር ሳልበላማ አልሞትም ብለህ ተመለስክ። ዛሬ የምንቃኘው ይህን ጉዳይ ነው። ማንም የማይጠይቀውን ግን የሚፈልገውን ጥያቄ እንጠይቃለን። አያርገውና ድንገት ሰዎች መሞት ቢያቆሙ ምን ይፈጠራል? የመጀመሪያው እንግዳ ክስተት የሚጀምረው ሆስፒታል ውስጥ ነው። አንድ በሽተኛ በዶክተሮች ሞቷል ተብሎ ተወስኖበታል። የሞተበት ሰዓት ተመዝግቧል። ሕይወቱን ሲያቆዩ የነበሩ ማሽኖች ተነቃቅለዋል። የታማሚው ቤተሰብ ታማሚው ማረፉ ተነግሮታል። የተለመደ አሳዛኝና ልብ የሚነካ ሁኔታ ነው። ድንገት ግን የበድኑ አውራ ጣት ይንቀሳቀሳል። ማንም ምንም አይመስለውም። አስከሬኖች ላይ ይህ አይነት ክስተት የተለመደ ነው። የተለመደ የነርቭ የመጨረሻ መሰናበቻ ሰላምታ ከአንድ ደቂቃ በኋላ። ከዚያ ግን ሳይነቀል የተረሳው የልብ ምት መቆጣጠሪያ፣ ምንም ነገር መስራት ያልነበረበት የልብ ምት መቆጣጠሪያ በዚያን ሰዓት ድንገት ይበራና ትናንሽ የጎባበጡ መስመሮች ይታዩበታል። ሙሉ የልብ ምት አይደለም፣ ሰውነቱ አለመሞቱን ለመግለጽ የሚሞክርበት እንጂ። ከ2 ደቂቃ በኋላ ታማሚው በትንሹ አየር መሳብ ይጀምራል። ምንም ድራማ የለውም። ዞምቢ እያለ የሚጮህ የለ፣ ነፍስ አውጭኝ ብሎ የሚሮጥ ሰውም የለም። ትንሽ እስትንፋስ ብቻ። ሰውነቱ የህይወትን ዋይፋይ ዳግም ለመገናኘት የሚሞክር ይመስል። ከ5 ደቂቃ በኋላ የድንጋጤው ጅማሬ። በዚህ ሰዓት ዶክተሮችና ነርሶች በድንጋጤ የሚጮሁ ሊመስል ይችላል። በፍጹም። የሚያደርጉት የሕክምና ባለሙያዎች በየቀኑ ሲያደርጉት የኖሩትን ነገር ነው። ከላይ ሲታዩ የተረጋጉ መስለው ግን በውስጣቸው ይህ መሆን ነበረበት እያሉ ራሳቸውን መሞገት ይጀምራሉ። ማሽኖችን መመርመር፣ ሰንጠረዦችንና የሕክምና ሰነዶችን ማገላበጥ፣ አንዳቸው የሌላውን ጤንነት መመርመር ይጀምራሉ። ቢሆንም ግን የሚያደርጉት ነገር ለምን የቀድሞ ታማሚያቸው ከሞት እንደተመለሰ አይገልጽላቸውም። ከ10 ደቂቃ በኋላ የሆስፒታሉ ሹክሹክታ ኔትወርክ ይከፈታል። በ10 ደቂቃ ውስጥ የሆነ ነገር እንደተከሰተ መላው ሆስፒታል ያውቃል። ይሁን እንጂ አንድም ሰው ተአምር የሚለውን ቃል አይጠቀምም። የትኛውም የዜና አውታር አይጠራም። ሁሉም ሰው በየጥጉ ያንሾካሹካል። ስሚ፣ ከሞት ተመለሰ እያልኩ አይደለም፣ ግን ከሞት ተመልሷል። ከ30 ደቂቃ በኋላ የሆስፒታሉ ኃላፊዎች ይመጣሉ። የወረቀት ስራ ጀብደኞች። የስነ ምግባር ገምጋሚ ኮሚቴ ክሊፕ ቦርድና ዶሴ ይዞ ተከትሏቸው ሲመጣ ትልቅ ችግር እንደተፈጠረ ግልጽ ይሆናል። ወዲያው ወሬው በቁጥጥር ስር ይውላል። ከአንድ ሰዓት በኋላ የሆነች ሴት የአጎቴ ጎረቤት ሞቶ ከሞት ተነሳ ስትል ፌስቡክ ላይ ትፖስታለች። ኢንተርኔት ያው ሁሌም እንደምንጠብቀው ነው። ማንም አያምናትም። ፌክ። መቼ ነው በውሃ ላይ የተራመደው? መግደላዊት ማርያም ነሽ? ይህን እውነት ብሎ የሚያምን ይኖራል እኮ። የፊልም ማስታወቂያ ነው እንዲህ። ከ12 ሰዓት በኋላ ሚዲያ ላይ ይወጣል። በቀጣዩ ቀን ጥቂት የማይባሉ ሆስፒታሎችና ክሊኒኮች ተመሳሳይ የማይታመን ነገር ሪፖርት ያደርጋሉ። ጉዳዩ ብዙ የማይከሰት ለምን እንደተከሰተ ለመገምገም የሚከብድና አስፈሪ ጉዳይ ነው። ያው ኢትዮጵያም ሌላውን ዓለም ትቀላቀልና ይህ ክስተት የተከሰተባቸው ሀገራት ዝርዝር ውስጥ ትገባለች። እንደተለመደው የሀገራት ዝርዝር ሲኖር ከፍተኛ ክስተት ካስተናገዱ 10 ሀገራት ውስጥ መግባታችን አይቀርም። ከ2 ቀን በኋላ ሳይንቲስቶች ከየአቅጣጫው ይንቀሳቀሳሉ። ከልብ ተመራማሪ እስከ ፊዚክስ ሊቅ፣ ከአእምሮ ሐኪም ግራ እስከተጋባ የባህልና ቅሪተ አካል ተመራማሪ አንትሮፖሎጂስት ወደ ድንገተኛ ላቦራቶሪ ይጠራሉ። የተለያዩ ሙከራዎችን ያደርጋሉ። ደምን ይመረምራሉ። የአእምሮን እንቅስቃሴ ይከታተላሉ። ሁሉም ተመራማሪዎች በተደጋጋሚ አንድ ነገር ይላሉ። ምን? ከ1 ወር በኋላ ጉዳዩ እየተለመደ ሲመጣ ማህበረሰቡ መደናገጥ ይጀምራል። ኢንሹራንስ ድርጅቶች ይከስራሉ።
ሃይማኖቶች ቅርቃር ውስጥ ይገባሉ። መንግስት የሚያደርገው ይጠፋዋል። ቲክቶክ ለ5 ደቂቃ ሞቼ ነበር የሚል ቻሌንጅ ይጀምራል። ዓለም በህይወት የመኖርን ትርጉም እንደገና ብላ መማር ትጀምራለች። ከአንድ ዓመት በኋላ የሰው ልጅ አለመሞትን መላመድ ይጀምራል። በአንድ ዓመት ውስጥ ሰዎች ራሳቸውን በሁለት ጎራ ይከፍላሉ። አንደኛ ግዴለሾች፣ ሞትን እንደ ጊዜያዊ ችግር የሚቆጥሩ፣ ሁለተኛ ፍርሃቱ ያለቀቃቸው፣ ቤት ውስጥ ጭምር ማስክና የአደጋ መከላከያ የሚያደርጉ። በዚህ ትርምስ መሃል ሳይንቲስቶች እስካሁን ምንም ፍንጭ አላገኙም። ከ10 ዓመት በኋላ አዲስ ስልጣኔ ያድጋል። ከ10 ዓመት በኋላ ዓለም ሙሉ በሙሉ ተለውጣለች። ህጎች ዳግም ተረቀዋል። የድንገተኛ አደጋ አገልግሎቶች ስራቸውን ለውጠዋል። ሰዎች ከበፊቱ በበለጠ አደጋዎችን መጋፈጥ ጀምረዋል። በሚገርም ሁኔታ ግን ሰዎች ከበፊቱ በበለጠ ለህይወት ዋጋ መስጠት ጀምረዋል። ምክንያቱም አሁን ላይ ህይወትን ማጣት አይደለም የሚያስፈራቸው፣ እንደው በሆነ ምክንያት ቢያጧት ያችን ያጧትን ህይወት መልሰው ማግኘት እንጂ። ከምዕተ ዓመት በኋላ ሰዎች ከበፊቱ በበለጠ ደፋርና ብልሆች ከመሆናቸው የተነሳ ከበፊቱ ሰው ጋር ተመሳሳይ ናቸው ለማለት በሚቸግር ሁኔታ ይለወጣሉ። ለውጣችን የዝግመተ ለውጥ ሳይሆን የባህሪ ነው። ሞት ሙሉ በሙሉ አይጠፋም፣ ስልጣኑን ያጣል እንጂ። እኛ ሰዎች ሞትን ማሸነፍ ብንችል ኖሮ ዘላለማዊ አንሆንም። እርሱ ብቻ ነው ዘላለማዊ። ይልቁን ሰው እንሆናለን። እናም ምናልባት መኖር የምንለውን ነገር ከልባችን መኖር እንጀምራለን፣ ደስ ብሎንና ፈገግ ብለን።